ንገሩት እስኪ። ሰላም አለይኩም ወራህመቱላሂ ወበረካቱህ። የፈሪሃና የፈርዶስ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ጠፋን ከዩቱብ። እስኪ ዛሬ ላሳያችሁ ይህን እቃ ሁላ ማለት ጠዋት ጀምሬ እስከ ማታ ይኸውላችሁ ሳጠራቅሙልኝ አሁን ወይ ጨርቅ ጠብ ወይ እቃ ጠብ አልኩት። አማራጩ ስድ ብለው ጊዜ እቃ ይሻለኛል አለ። ይኸውላችሁ በኩርፊያ መንፈስ ያጥብ ይዟል። ተመልከቱ። ይሄን እቃ ሁላ የቤቱን እቃ ነው እንዳለ አውጥቼ የሰጠሁት። እቃውን እንዳጨርሰው ቀስ እያልክ በተወደደ እቃ ይኸውላችሁ። እኔ ደግሞ እዚህ ጋር ጨርቅ እያጠብኩ ነበር። አጣጥቤ አሰጣሁ። እሱ ገና አላጠበም። እኔ አጥቤ ጨረስኩ። አንተንማ መሰወር አለብኝ አልኩኝ። አላግዝህም አልኩት። ጨርቅ አስተጣጥቤ ብሎ ሚኝ አለ። ኧረ ብርድ ነው። ኧረ ተው አስተጣጥቤ ብሎ እንተ ላላችሁ ልገዘው ልተወው አንተ መች አገዝከኝ? እንደው ጨርቄን ባጥብ ምን አለበት? እንደው እቃ ውስጥ መግባት እንደው ዛሬ ተሳታፍን መሳሳት። አንተ እኮ አላገዝከኝም። በለጠፍ ስራ ነው፣ ቅጣትህ ነው። ልጠብ ብዬሽ ነበር እምቢ ብለሃል። እቃ ይሻለኛል። ሰጫችሁ ተመልከቱ። ይሄን እቃ ሁላ አሁን ተጧት ጀምሮ እስከ ማታ ነው የሚባል ለሶስት ሰው ይሁላ እቃ ግን እንዴት ነው ሲላል እኔ እቃ ዝም ብዬ ማቁሸሽ ነው ስራ። ይበቃል። ለምን እንደሆነ አይበቃኝም። አንድ እቃ ዝም ማውጣት ነው የዱላቡን እቃ። ይኸውላችሁ ልጆችም ስላሉ ይሁን አላውቅም፣ ብቻ ለነሱ ምግብ ስለምሰራራ ይሁን አላውቅም፣ ሳቀርብ ስመልስ ለነሱ በቃ እዛ ነው መሰለኝ ይጠራቀማል እቃው። ልክ የአረብ ቤት እቃ ነው የሚመስለው። በአረቦቹ መጣላውን በእኔ ቤት ደረሰ። ይኸውላችሁ እዚህ ውስጥ ያለ ሳፋ ለመቼ ማለት ነው። እዚህ ውስጥ ያለ ጉድ ይሄ ለራሱ ይሄ ማሽን አሁን ይሄን ሰው ይሄን አውጥቶ እዚህ ይዘፈዝፋል። ይሄን እንደው ሰው ሙያ የላትም መሰለኝ። ይሄው እስኪ ይሄን ማሽን ተመልከቱ። 5 ገረድ ይሄ ቢቆርጠኝስ አሁን የማን አለህ? ይሄ ማን አለህ? ይሄ ቀስ እያልክ ጠባ ታዲያ እንዴ። ይሄ እቃ ገረዴ ነው። ይሄ ጋር ኃይለኛ እቃ የተባለ እቃ እንደዚህ ያለ እቃ ኃይለኛ እቃ የሽንኩርት መፍጫ ነው። አታውቁት ሆነ ደግሞ የሽንኩርት መፍጫ ይባላል። አውጣላችሁ ሴቶች እንኳን ይሄንና ሌላም ያውቃሉ። ያስተምረዋል። አውቁት ይሄን ታውቁታላችሁ። አሁን ይሄ ምንድን ነው የሚባለው? ይሄን አውቁትም ይሄ ለራሱ ንገሩት እስኪ። አታውቁትም እያለ ነው ያስተምራችሁ ነው መሰለኝ። ይሄ አሁን ታውቁታላችሁ። ይኸውላችሁ የሰነፍ ሴት ስራዋ ይሄ ነው። ሲቀና በፊት ህሌው እና ለቀለሽ ይበቃል እንዴ? የውሸት ነው እንዴ? እኔ ጠቢ የማን ተፋንታ ነው? የውሸት ነው። አሁን ወደ ምሩክ ያባቴ ወንበር ይላጭ ለዛው ወለታ አረገውም እኔ
አሻገዝኩኝ። ቻትላችሁ ሱቃችን ሱቁ ስር ነው ቁጭ ብሎ የሚሸጠው። ሱቃችን እናሳያቸዋለን ደግሞ አሁን ዘጋግተናል ስለመሸ ዘጋግተን እቃችንን አጣጥበን ራታችንን በልተን እንግዲህ ቀስ ቀስ በል የአረብ ሀገር ሰሃን ናተች ኢትዮጵያ ላይ ትፈራለች ትሰበራለች እያሉ ተዱላ ባወጧት